ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ ላይ በደዌ ራቁቴን ሰው እንዳይመጣብኝ ስለም እንኳን በቃ አልኳት። ቻው አልኳት። ዘጋሁት። ያው ተዘጋ ስልኩ ላይስ እና ወንድ ልጅ ማመን በጣም ከንቱ ነው። እሷ አምና ፍቅረኛ ያኔ ኤክስ የብላህ አምናህ እያወራችህ፣ አንተ ግን ሚስጥሯን በሶሻል ሚዲያ ላይ በሚሊዮን የሚታይ ሰው ላይ ሸር እያረክባት ነውና በጣም ትገርማለህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የሰው ልጆች እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። መግቢያው ላይ እንደሰማችሁት የጆን ዳንኤል የጃኒን ነውር እያወጣ ነው ማለት ነው። ይሄ አግባብ ነው ወይ ወንድሜ? ይሄ ነገር አግባብ ነው? እና እኔ በጣም ነው የገረመኝ። ያው ሁሌም እንደገረመኝ ነው። ምክንያቱም አምናው ፍቅረኛ ኤክስ ብላ እያወራችው እንዴት ነው ሪከርዷን አውጥተህ ለሰው የምታሰማው? ምን አይነት ሰው ነህ ጆን ዳንኤል? በነገራችን ላይ እኔ በጣም ነው የማደንቅሽ ማለት ነው። የሰው ልጅ እኮ እንደዚህ ሲወጣብኝ ወይ የሆነ ነገር አረጋለሁኝ ብሎ የሚጨናነቅ ሰው አለ። አንቺ ግን በጣም ጎበዝ ነሽ። በዚህ በጉብዝናሽ ላይ ቀጥይበት። አሁን ዳይ ወደ ሌላኛው ቪዲዮ እንሰማለን ማለት ነው። አሁን ይህን የምነግራችሁ እኔ በጣም ጎበዝ ሴት ነኝ። አይኖ አውቀዋለሁ። ስለ ራሴም ቲክቶክ ላይ መጥቻ አውርቼ አላውቅም። እንደዚህ ያለው ተጎድቻለሁ ምናምን ብዬ አውርቼ ምንም ብዬ አላውቅም። ብዙ ጊዜ ስንጣላ ዋርኒንግ ሰጠኝ። ቁስል ስላሳየው መሰለኝ ስንጣላ ላይቬን ነው የሚያዘጋው፣ ስንደባበር ላይቬን ነው የሚያዘጋው። ከዛ ከኔ ጋር መታረቅ ሲፈልግ ላይቬን ያዘጋዋል። ከዛ ሂጄ ለምነዋለሁ። በዛ ሰዓት ማንንም ማቀሰ የለም። ላይቭሽን ማጥፋት እችላለሁ አንቺን ከቲክቶክ ይለኛል፣ ያስፈራራኛል፣ ይዝትብኛል ምናምን። ማዘሩ ታውቃለች፣ እህቱ ታውቃለች፣ ሁሉም ያውቃሉ። አንድ ቀን ግን አውርቼ አላውቅም። ስለሚወደኝ ነው ብዬ ነው የማስበው፣ ፍቅር ነው ብዬ ነው የማስበው። ገባችኋ? ጃኒ አታልቅሽ ማለት ነው። ማልቀስ ጭራሽ አግባብ አይደለም። የፈለገ ተአምር ቢመጣ ሳህ ያረገው ነገር አግባብ አይደለም፣ ትክክል አይደለም። ግን አንድ ማወቅ ያለብሽ ነገር ግን ሶሻል ሚዲያ ላይ ሆነ የትም ማንም ሰው ፊት ማልቀስ የለባችሁም እህቶቼ። አንድ ትምህርት መማር ያለባችሁ ቤታችሁ ውስጥ ነው ማልቀስ ያለባችሁ። ሰው ፊት አታልቅሱ፣ አይለቀስም። አንቺ በእርግጥ በጣም ጎበዝ ነሽ፣ እኔ በጣም አደንቅሻለሁ፣ በጣም ጎበዝ ነሽ። ግን እኔ ያረጋችሁትን ነገር እሱ የሚያረገውን ነገር አልቀበልም። አንድ ሰው ከህይወታችሁ ከወጣ፣ አንድ ሰው የምትወዱት የምታፈቅሩት በፍቅርም ሆነ በትዳርም አብራችሁ ኑራችሁ ስታበቁ ሁለተኛ ከሄዴ ህይወታችሁ አታስገቡት፣ አትመኑት። ይሄ ሰው አንዴ ከሄዴ አንዴ ከህይወታችሁ ከወጣ በኋላ ሊጠቅማችሁ አይደለም የመጣው። ለእናንተ አዝኖ አይደለም፣ እናንተን ወዶ ለእናንተ ፍቅር ጓጉቶ አይደለም፣ እናንተ ጋር መሆን ፈልጎም አይደለም። ወንድ ልጅ ከሄዴ የሚመጣው እናንተን ሊበቀላችሁ ነው። እመኑኝ፣ እናንተን ሊበቀል ነው። ወንድ ልጅ ተጸጽቶ አይመጣም። እና ደግሞ አንቺን የሚያስፈራራሽ፣ አንቺን ከላይ በላይ የሚያስወጣሽ፣ አንቺን የሚወደኝ ነው ብለሽ አትሰቢ ሀቢብቲ፣ የኔ ቆንጆ ማለት ነው። አትሰቢ። ይሄ የሚመጣው ምን መሰለሽ? የበታችነት ስሜት የተሰማው ሰው ነው። ወንድ ልጅ የበታችነት ሲሰማው አንቺን ያስፈራራሻል፣ አንቺን ለመጉዳት ያስባል። እንደዚህ ስትሆኑ እህቶች ምንድነው ማድረግ ያለባችሁ? ቀርጻችሁም ሆነ የሆነ ማስረጃ ነገር ካለ በስልካችሁ ያዙ። እየወደደኝ ነው፣ እያፈቀረኝ ነው። ወንድ ልጅ ሆዱን ነው እንጂ የሚወደው ሙስተሂል ሴት አይወድም።
ቢወድሽና ቢያፈቅርሽ እኔ ንግግሬ ሊያሳመምሽ ይችላል ጃኒ ማለት ነው። ግን ሄዶ ከሌላ ሴት ዘንድ አይወልድም ነበር፣ ባንቺ ላይ አይሄድም ነበር። እኔ ባይዘዌ እኔ ሐቁን ነው እንጂ መናገር መፈልገው ለማንንም እያዳለሁ አይደለም፣ ለጃኒም ለጆን ዳንኤልም ማለት ነው። ለኔ ለሁለታችሁም አላዳለም። እኔ አላቃችሁምም አታቁኝምም። ግን ቢወድሽና ቢያፈቅርሽ ኑሮ አንቺን ሁሉ የሚያስብሽ ቢያስብሽ ከሌላ ሴት ዘንድ ሄዶ አይወልድም ነበር። ንቂ እህቴ እመኚኝ፣ አይወድሽም ማለት ነው። ቢወድሽ ኑሮ ይሄንን ቮይስ አያወጣም ነበር ሶሻል ሚዲያ ላይ። አሁንም የሆነ ነገር ይምኪን ተኋላሽ ሊኖር ይችላል እያስፈራራሽ። ለአመታቶች የደበቁትን ሚስጥር ለነገራችሁ ነው የመጣሁት። አይኑ ሪሌሽንሺፓችን ድብቅ ነበር፣ ኦፊሻል አላደረግነውም። እሱም የኔ ጥፋት ሊሆን ይችላል አይሆንም ይችላል አላቅም። ሜቢ አሁን ማወራላችሁ ወሬ ብዙ ወሬ ስላለ ነው። እና ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃይኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ ኑረናል። እና አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር። እና አሁን የመጣሁት እንድታስጠነቅቁልኝ ነው። እኔ ምንም አልፈልግም፣ ድራማ አልፈልግም። እኔ ማስተዳድረው ቤተሰብ አለኝ፣ እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉኝ። ለነሱ ነው የምኖረው። እና እንዲያልፍልኝ ለእናንተ መናገር ፈልጋለሁ። እና አመሰግናለሁ። አካውንቴ ባን ሆኗል። ከዚህ በፊት ዋርኒንግም ኑሮ ታያቅም ታውቃላችሁ። አሁን ትናንትና ማታ 9 ሰዓት ላይ ነው የተዘጋው። ምንም አድርጌ አይደለም። እና ከአመታት በፊት ላይቬን ሁሌ ነበር የሚያዘጋብኝ። ይሄ ማስረዳለ ቲክቶክ ላይ ብዙ የሚያውቁኝ ሰዎች አሉ፣ እነሱም ያውቃሉ። ሁሌ ላይቬን ያዘጋው ነበር። ሁሌ ነበር የምማጸነው፣ ለምንድን ነው ላይቬን የምታዘጋው እያልኩት። እና ስንጠላ በሱ ነበር የሚያስፈራራኝ። ላይቬን እያዘጋ ነበር የሚያስፈራራኝ። ምንም አታመጭም እያለኝ። ይሄንን እናቱም ታውቃለች፣ እህቱም ታውቃለች፣ ሁሉም ቤተሰቦቹም ያውቃሉ እኔን አቢዩዝ እንደሚያደርገኝ። እና አሁን የመጣሁት በቃ እንዲጠነቀቅልኝ፣ እንዲያርፍልኝ፣ እንድታሳርፉልኝ ነው። በነገራችን ላይ ማለት ነው ወንድ ልጅ ፍቅረኛው የበታች እንድትሆን፣ ወንዶችን እንድትጠላ፣ ትዳር እንድትይዝ፣ ፍቅረኛ እንዳይኖራት ነው የሚፈልጉት። ምክንያቱም እሷ ደስተኛ ሆና ከሱ በላይ ሆና ማየት አይፈልግም። ይህን ደግሞ ብዙ ሰው ብሎታል ማለት ነው። እና እኔ አሁን የምመክረው ፍቅረኛ ያላችሁ ባለትዳሮች እህቶቼ ከዚህ ትምህርት ወሰዱ። ወንድ ልጅ ከፈታሽ፣ ከሱ ከተለያየሽ እሞትልሻለሁ፣ እወድሻለሁ፣ ከአንቺ ውጭ ሴት አላይም፣ አካካይ ዘራፍ 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 ሊል ይችላል። እንዲያታምኒ ወላሂ የእህትነት ምክሬን ነው። የፈለገ ተአምር ቢመጣ ከተለያየሽ እንዲያትመለሽለት። ምክንያቱም አንቺን ለመበቀል ነው የሚመጣው። አሁን ላይ ብዙ ነገር ያሉ፣ ብዙ ነገር ይማራሉ፣ ብዙ ነገር ይሰማሉ። ስለዚህ ንቂ ማለት ነው። ንቂ፣ ከጃኒ ትምህርት ወሰዱ። ባይዘዊ ይሄ ማለት ነው፣ ይሄ ለሁላችንም ትምህርት ነው። ለሁላችንም እኛ ትምህርት መውሰድ ያለብን። ለምንድነው ወንድ ልጅ ከሄደ በኋላ እንደገና ያንን ያለፈውን የምናስታውሰው? ወይ ደግሞ ያ የተውነው ሰው የሚናፍቀን? خلاص ሄዷል፣ ሳ አይፈልገንም፣ ሳ ባይ አልፈልግም ያለ خلاص ባይ ባይ። ሙላዝም እሱን እንለምናለን። አንቺ ከሱ የበለጠ ቆንጆ የልጅ አዶናይን ይዘሽል እንዴ? ይሄን ሻበላ ነጮች የሚመኙት ይሄን የሚያምር ቆንጆ ማሻአላህ ማሻአላህ ይሄን ይዘሽል ምን ትሰሪያለሽ? ከልጅ አባት ጋር ጓደኛሽ ናት፣ ፍቅረኛሽ ነው። ትተውሽ እነሱ ማግጠው ወልዲያል ካንቺ ላይ ምን ትሰሪያለሽ? እሱ ዘንድ ሁለተኛ ልንገርሽ፣ እኔ ብሆን ማለት ነው፣ እኔ እህትሽ ብሆን
ብሞት ዓለም ላይ እሱ ብቻ ነው ወንድ ብባል ማለት ነው እመኝኝ አልመለስም። የሚመጣው አንቺን እኔን ልበቀል ነው። እኔ ደስተኛ ህይወት ስለምኖር፣ እኔ ፍቅረኛ ስላስኩኝ፣ እኔ ጎበዝ ሰው ስለሆን እኔን ለመጣል ነው የሚመጣው ብዬ ስለማስብ ሙስተሂል ብሞት አልነካውም ነበር ማለት ነው። እና አሁንም ቀላል ነው። አይዞሽ፣ ፍቅራችሁን ከዛኛው ጋራ ህይወትሽን ፍቅርሽን አጣጥሚ፣ አታልቅሽ ማለት ነው። ለማንም ለምንም ሰው ካሜራ ፊት አይለቀስም። በቃ ጥጥት ነው የሚደረገው። ብቻሽን ስትሆኝ እቤትሽ ወይ ደግሞ ኢትዮጵያ ስለምትኖሪ ያኔ በረሃ ወይ ወደዛ ወጣ ብለሽ ከሰው ዘንድ ገለል ብለሽ ለምን አትጮሂም? አልቅሽ እንደፈለግሽ ብቻሽን ስትሆኝ እና አይዞሽ የኔ ቆንጆ የኔ የምታምር ልጅ ወላሂ ታምራለች እኮ ማሻአላህ። እና አይዞሽ እሺ፣ አይለቀስም። የተለያዩ ምክር፣ የተለያዩ አጀንዳ፣ የተለያዩ ቪዲዮ ለማየት ለማዳመጥ ከፈለጋችሁ ቻናሌን ሰብስክራይብ፣ ላይክ ማድረግ አትርሱ። ካልፈለጋችሁ ደግሞ ባይ ባይ። ለማንኛቸውም ይሄን ይመስላል። ቻው ቻው።